በየ4 ዓመቱ ዓለምን በአንድነት የሚያቆም የደስታና የሐዘን እንባ የሚያስነባ ከስፖርትም በላይ የሆነ አንድ ትልቅ ክስተት አለ። አዎ የፊፋ ዓለም ዋንጫ። ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች፣ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጋብዛለሁ። ዛሬ የምናወራው የሁላችንንም ልብ ስለሚሰርቀው ስለ ታላቁ የፊፋ ዓለም ዋንጫ ታሪክ፣ የማይረሱ ክስተቶችና ስለ ዘንድሮ የ2026 የዓለም ዋንጫ ይሆናል። ቪዲዮውን ላይክ በማድረግ ጀምሮ እስከ መጨረሻው አብራችሁን ቆዩ። ታሪኩ የሚጀምረው በ1930 ዓ.ም እንደ አውሮፓውያን አቆጣጠር ነው። የመጀመሪያው ዓለም ዋንጫ በኡራጋይ አስተናጋጅነት ተካሄደ። በወቅቱ የተሳተፉት 13 ሀገራት ብቻ ነበሩ። የጉዞ መራዘምና ወጪው ብዙ የአውሮፓ ሀገራትን ከውድድር ውጪ አድርጓቸው ነበር። ሆኖም ኡራጋይ አርጀንቲናን በፍጻሜው 4-2 በማሸነፍ የመጀመሪያውን ታሪካዊ ዋንጫ አነስታለች። ከዚያን ጊዜ ጀምሮ በሁለተኛው የዓለም ጦርነት ምክንያት በ1942 እና በ1946 ከተሰረዙት ውድድሮች ውጭ በየ4 ዓመቱ በድምቀት ሲካሄድ ቆይቷል። ጥቂት አስገራሚ እውነታዎችን ልንገራችሁ። ብራዚል ውድድሩን 5 ጊዜ በማሸነፍ የበላይነቱን ይዛለች። ጀርመንና ጣሊያን እያንዳንዳቸው 4 ጊዜ ዋንጫውን አነስተዋል። አርጀንቲና ደግሞ 3 ጊዜ ዋንጫውን በመውሰድ ትከተላለች። የዓለም ዋንጫ እግር ኳስን ወደ ጥበብነት የቀየሩ ታላላቅ ተጫዋቾችን አስተዋውቃናለች። ገና በ17 ዓመቱ ዓለምን ያስደመመው ብራዚላዊው ፔሌ በታሪክ ብቸኛው 3 የዓለም ዋንጫዎችን ያነሳ ተጫዋች ነው። የዲያጎ ማራዶና ታዋቂው የእግዚአብሔር እጅ ሃንድ ኦፍ ጋድ ግብና የክፍለ ዘመኑ ምርጥ ግብ በ1986 ውድድር የተቆጠሩ የማይረሱ ትዝታዎች ናቸው። በቅርብ ጊዜ ደግሞ በ2022 በካታር የተካሄደው የዓለም ዋንጫ የሊዮኔል ሜሲን የዓለም ዋንጫ የማንሳት ህልም እውን ያደረገበት እና ምናልባትም በታሪክ ምርጡ የፍጻሜ ጨዋታ የታየበት አስደናቂ ጊዜ ነበር። የዓለም ዋንጫ የጀግኖች መፈጠሪያ መድረክ ነው። አሁን ደግሞ እነሆ ታላቁ ጉጉት ለ2026 የዓለም ዋንጫ ሆኗል። ይህኛው ውድድር ከወትሮ እጅግ የተለየ እና ታሪካዊ ነው። ለምን ቢሉ በታሪክ ለመጀመሪያ ጊዜ 48 ሀገራት የሚሳተፉበት ውድድር ነው። ውድድሩን በጋራ የሚያስተናግዱት 3 ሀገራት ናቸው፣ አሜሪካ፣ ካናዳ እና ሜክሲኮ። ይህ ማለት ብዙ ጨዋታዎች፣ ብዙ አዳዲስ ሀገራትና ድምቀትን እናያለን ማለት ነው። አፍሪካም ከበፊቱ የተሻለ የሀገራት ተሳትፎ ስለሚኖራት እስከ 9 ሀገራት የእኛም አህጉር ተወካዮች ትልቅ ታሪክ ይሰሩባታል ብለን በጉጉት እንጠብቃለን። የዓለም ዋንጫ ማለት ከስፖርት በላይ ነው። ባህሎች የሚገናኙበት፣ የፖለቲካና የዘር ልዩነቶች ጠፍተው ዓለም በአንድ ቋንቋ በእግር ኳስ ቋንቋ የምትግባባበት ታላቅ መድረክ ነው። እናንተስ በ2026 የዓለም ዋንጫ የትኛው ሀገር ዋንጫውን የሚያነሳ ይመስላችኋል? የአፍሪካ ሀገራት ምን ያህል ርቀት የሚሄዱ ይመስላችኋል? ስለ ዓለም ዋንጫ ስናወራ የራሳችን አህጉር አፍሪካን መርሳት አንችልም። አፍሪካውያን በዓለም ዋንጫ መድረክ ላይ የማይረሱ ታሪኮችን ጽፈዋል። በ1990 ካሜሩን በሮጀር ሚላ አስደናቂ ብቃት ሩብ ፍጻሜ በመድረስ ዓለምን አስገርማ ነበር። በ2022 ሴኔጋል እንዲሁም በ2010 ደቡብ አፍሪካ በተዘጋጀ ውድድርና ለጥቂት ግማሽ ፍጻሜውን ያጣችበትን የሉዊስ ሱዋሬዝ የእጅ ኳስ ክስተት ሁላችንም የምናስታውሰው ነው። ነገር ግን ትልቁንና ታሪካዊውን ክስተት ያየነው በቅርቡ በ2022 የካታር ዓለም ዋንጫ ነው። የሞሮኮ ብሔራዊ ቡድን እንደ ስፔንና ፖርቹጋል ያሉ ታላላቅ ሀገራትን በማሸነፍ በታሪክ ግማሽ ፍጻሜ ሴሚፋይናል የገባች የመጀመሪያዋ የአፍሪካ ሀገር በመሆን አዲስ ታሪክ ጽፋለች። በ2026 ውድድር የትኛው የአፍሪካ ሀገር ይህንን ታሪክ የሚደግም ወይም የሚያሻሽል ይመስላችኋል? የዓለም ዋንጫ ኳስ ሲባል ትዝታችን ወደ 2010 ደቡብ አፍሪካ ይመለሳል። ጃቡላን የተባለችውን ኳስ ታስታውሳላችሁ? ግብ ጠባቂዎች እንደ ሳሙና የምታመልጥ አቅጣጫዋ የማይታወቅ የክፉ መንፈስ ኳስ እያሉ ይጠሯት ነበር። ምክንያቱም ኳሷ በጣም ለስላሳ በመሆኗ በአየር ላይ ስትሮጥ ያልተጠበቀ ውዝዋዜ ታደርግ ነበር። የዘንድሮ ኳስ መሐንዲሶች ግን ያንን ስህተት በሚገባ አረመውታል ሊባል ይችላል። የ2026 ኳስ የተሰራው ከፖሊዮሬቴን በተሰሩ ፓነሎች ሲሆን በላዩ ላይ ልዩ የሆኑ የተስተካከሉ ጎድጓዳ መስመሮች እና ጥቃቅን ሸካራዎች ተቀርጸውበታል። እነዚህ ሸካራ መስመሮች ላይ ኳሱ በአየር ላይ በሚበርበት ጊዜ የአየር ግፊቱን እያመጣጠነ ቀጥተኛ እና ተገማች የሆኑ የበረራ መስመሮች እንዲኖሩ ያደርጋል። ተጫዋቾቹ ያለሙበት ቦታ ላይ ኳሱ በትክክል ያርፋል። ሌላው አስደናቂ ነገር ይህ ኳስ የተሰራው በ3D እና በክሮች አይደለም። ተርማል ቦንዲንግ በሚባል የሙቀት ማጣበቂያ ቴክኖሎጂ አማካኝነት ሙሉ በሙሉ ያለምንም ስፌት 100% ውሃ እንዳያስገባ ሆኖ የተሰራ ነው። ይህ ለምን አስፈለገ? ኳሱ ዝናብ በሚዘንብበት ጊዜ ውሃ የሚመጥ ከሆነ ክብደቱ ይጨምራል። ክብደቱ ከጨመረ ደግሞ ውስጥ ያሉት የኮምፒውተር አልጎሪዝሞች የተሳሳተ መረጃ ማመንጨት ይጀምራሉ።
ስለዚህ ኳሱ በማንኛውም የአየር ሁኔታ ውስጥ ሁል ጊዜ እኩል ክብደት እንዲኖረው ተደርጓል። ይህን ሁሉ ሰምታችሁ አንድ የመጨረሻ ጥያቄ ሊመጣባችሁ ይችላል። ይህ ሁሉ መረጃ ከኳሱ ተነስቶ ዳኞች ጋር ለመድረስ ምን ያህል ጊዜ ይፈጃል? እግር ኳስ ተመታ፣ መረጃው በስታዲየሙ አንቴናዎች በኩል ወደ ክላውድ ሰርቪስ ተላከ። ከዚያም ተሰልቶ የዳኛው ስክሪን ወይንም ደግሞ የእጅ ሰዓት ላይ ደረሰ። ይህ አጠቃላይ ሂደት የሚወስደው ከ20 ሚሊ ሰከንድ ያነሰ ጊዜ ነው። ይህ ማለት እኛ እንደ አይናችን ጥሻ ከምናደርግበት በፍጥነት በ5 እጥፍ ይፈጥናል ማለት ነው። እንግዲህ የአዲስ ሹም ቲዩብ ቤተሰቦች የ26ቱ የዓለም ዋንጫ ኳስ ተራ ቆዳ እና አየር ሳይሆን በኳስ ቅርጽ የተሰራ ድንቅ የሳይንስ ውጤት ነው። ቴክኖሎጂ እግር ኳስን ውብ፣ ፈጣንና ፍጹም ፍትሃዊ እያደረገው ይገኛል። እናንተስ በዚህ ቴክኖሎጂ ዙሪያ ምን ታስባላችሁ? ቴክኖሎጂ እግር ኳስን ተፈጥሯዊ ስሜት ያጠፋዋል ወይንስ ደግሞ ጨዋታውን የበለጠ ያሳምረዋል? ሐሳባችሁን በኮሜንት ላይ አስፍሩልኝ። ቪዲዮን ከወዳችሁስ ላይክ ማድረጋችሁን፣ ለጓደኞቻችሁ ሼር ማድረጋችሁን እና አዳዲስ አስገራሚ የቴክኖሎጂ እና የስፖርት መረጃዎች እንዲደርሳችሁ ሰብስክራይብ ማድረጋችሁን እንዳትረሱ።